ኤቫሾ በአገራችን ሁለንተና የግንባታ ዘርፎች ላይ የሚያተኩር ሳምንታዊ ሬዲዮ ፕሮግራም በኤፍኤም አዲስ 97.1 ኤቫሾ በግንባታ ዙሪያ የወጡ ህጎችን፣ አዋጆችና መመሪያዎችን በዘርፉ ባለሙያዎች በጥልቀት እያስተነተንን የሀገራችንን የግንባታ ሂደት ዘመኑ ከደረሰበት ቴክኖሎጂ ጋር በሚገባ ያናጽርን በዲዛይን በፕሮጀክት ግብራና አፈጻጸም ላይ አዎንታዊ ሐሳቦችን ያዋጣን ዕውቀትን ከትውልድ ለትውልድ እናዋውሳለን። ኤቫሾ አቤሴሎም መልቲሚዲያ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ዘውትር እሁድ ከቀኑ 8 ሰዓት ጀምሮ በኤፍኤም አዲስ 97.1 በመላው ዓለማችን ይደመጣል። ጥራት ያለው ግንባታ ዘመን ተሻጋሪ ነው። ትውልድን በእውቀት ሀገርን በአብሮነት እንገባ። ኤቫሾ ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። ዘወትር እሁድ በዚህ ሰዓት ሁል ጊዜም በመሰረተ ልማት ግንባታና ተያያዥ ጉዳዮች ላይ ሁል ጊዜ ፕሮግራም ይዞ እየቀረበላችሁ የሚገኘው ይህ ኤቫሾ ነው። ኤቫሾ በአቤሴሎም መልቲሚዲያ ፕሮዳክሽን እና በኤፍኤም አዲስ 97.1 ጋር በትብብር ይቀርባል። ዘወትር እሁድ በዚህ ሰዓት እባካችሁ እንግዲህ ሁል ጊዜ እንደምንለው እንደምናስታውሳችሁ በዚህ ፕሮግራም ላይ ምርታችሁን አገልግሎታችሁን በተለይ ደግሞ ከመሰረተ ልማት ግንባታና ተያያዥ ጉዳዮች ጋር ስራ ያላችሁ ሰዎች ይህን ፕሮግራም ስፖንሰር በማድረግ በመላው ኢትዮጵያ በሚደርሰው የኮንስትራክሽን ዘርፍ ባለሙያዎች ጋር ምርታችሁንና አገልግሎታችሁን አስተዋውቁ እንላለን። እንግዲህ የዛሬ ፕሮግራማችን እንደውም የሚቀጥለውም ሳምንት ይሆናል ብለን የምናስበው ከባለፈው ሳምንት በቀጠለው በዚህ መስኖና ተያያዥ ጉዳዮች ላይ ትልቅ የመስኖ ስራ ላይ እስከ ፒኤችዲ ድረስ የደረሱ ዶክተር ባለሙያ እዚህ ስቱዲዮ አንዳንዴም በስልክም በምንም እየጋበዝን እያቀረብናቸው ብዙ ፕሮግራሞችን ከኛ ጋር እየሰሩ ነው። ኦልሞስት ተባባሪ አዘጋጃችን እየሆኑ ነው። እኚህም ዶክተር ዛሬ በገጠማቸው ትንሽ የቤተሰብ ችግር ምክንያት በቀጥታ የስልክ መስመር ላይ ከ8 ሰዓት ከ20 አካባቢ ጀምሮ በቀጥታ የስልክ መስመር ከባለፈው ሳምንት የቀጠሉ ጥያቄዎቻችንን ያስተናግዱናል። እስከዛ ድረስ እንግዲህ አድማጮቻችን በዚህ በኤፍኤም አዲስ 97.1 የቀጥታ የስልክ መስመሮች ላይ ያላችሁ ድንገት ከባለፈው ሳምንትም መመለስ አለባችሁ ብላችሁ ከጠየቃችሁ ጥያቄዎች በተጨማሪ በቀጥታ የስልክ መስመር በ0115 525484 እንዲሁም በ0115 525485 ላይ ቀጥታ ሐሳብ አስተያየቶቻችን እስከ 8 ሰዓት ድረስ እንቀበላለን። በባለፈው ሳምንት ያቀረብናቸው ነገሮች እንደው ለማስታወስ ያህል ምንድነው መስኖ ለሀገራችን ምን ማለት እንደሆነ ማንኛውም በምግብ ሰብል ራሱን የቻለ ሀገር ራሱን ለመቻል መጀመሪያ ያስፈልጋው ነገር የግብርና ምርትን በራሱ አቅም ማምረት ነው። የግብርና ምርትን በራሱ አቅም ለማምረት ዋናና አስፈላጊውና አንደኛው ነገር ከቀጥታ ከእርሻ ወይም ደግሞ ከዝናብ ወይም ከዝናብ በዘለለ በአማራጭ የመስኖ ልማቶች ራሱን አበልጽጎ ካልሰራ በአመት ከሁለቴና ከዛ በላይ ካላመረተ የምግብ ሰብል ራስ መቻልን ህልም እንደሆነ እኚህ ባለሙያችን ነግረውናል። አንዱና ዋናው ልምድ በአለም ላይ የነበሩትን ነገሮች እንዴት ይመስሉ እንደነበረ ሲነግሩን ነበር። በሰፋፊ የመስኖ እርሻዎች ላይ ያሉ የቴክኖሎጂ አተገባበራችን ምን መምሰል እንዳለበትና እንደዚሁም ደግሞ በሀገራችን ያሉ የመስኖ ልማቶች ምን እየሆኑ እንዳለና በምንስ ሁኔታ ደግሞ እየተጎዱ እንዳለ አንዳንዶቹም ደግሞ በምን ደረጃ ደግሞ እየተጠቀምንባቸው እንዳለ ማሳያ የሚሆኑ ነገሮችን እያንዳንዱን የኢትዮጵያን የመስኖ ሁኔታ ስለሚያውቁ ማብራሪያ ሲሰጡ ነበር። ዛሬ ደግሞ አንዱ የፕሮግራማችን አዘጋጅ አቤሴሎም መስመር ላይ አለ መሰለኝ። እንደምን አቤሴሎም እና አንተ በናለ እግዚአብሔር ይመስገን። አንዱ የመስኖ አካባቢ ያለ ተነስተህ ነው ዛሬ ወደ አዲስ አበባ ትመጣለህ። እስቲ ከዚህ ከዶክተር ዮሱፍ ትምህርት በመነሳት ምን አይነት ነገሮችን ቀሰምክ ብለህ እንደ መግቢያ ብትነሳና ከዛ ቶሎ እኔም ወደ ሌሎች አድማጮች ብሄድ። መልካም ዳናት። እንግዲህ አንፎርቹኔትሊ በጂንካ አካባቢ አሁን ደመና ስለሆነ የአውሮፕላን መዘግየት ስላለ በአጋጣሚ ስልክ ገባና እንደው በዚህ ጉዳይ ማብራሪያ እንድሰጥ ስለፈቀድክልኝ በጣም አመሰግናለሁ። ከዶክተር ዮሱፍ ከድር የጻፉትም
መጽሐፎችንም ሌሎችንም ነገሮች አንብበናል። ፕራክቲካሊ ደግሞ ብዙዎችን የመስኖ ልማቶች ግድቦች የተለያዩ ፕሮጀክቶችንም ለመጎብኘትም በመስራትም ያሳለፍኩባቸው ጊዜዎች ነበሩ። አብዛኛው ነገሮች በተጨባጭ የማውቃቸው ነገር ላይ በደንብ ዲስከስ አድርገናል ባለፈው ሳምንትም በዛኛው ሳምንትም። ምክንያቱም ትኩረት ሰጥተን በዚህ በመስኖ ስራ ላይ ፕሮግራም ስናዘጋጅ ዋነኛ ዓላማችን አገራችን ራሷን በምግብ እንድትችልና አገራችን የእርሻ ስራን ወይም የከሰፋፊ የሜካናይዜሽን ፋርሚንግ ላይ በሰፊው መስራት ከኢንዱስትሪው ጋራ ከማኑፋክቸሪንግ ጋራ በቀጥታ ስለሚያያዝ እንዲሁም ከውጪ ወደ ሀገር ውስጥ የሚገቡ ምርቶችን በመቀነስ የሀገሪቱ የውጭ ምንዛሪን አቅም ማጎልበት የምንችልበት ስርዓት ይፈጠራል። ምክንያቱም የእርሻ ስራ በርካታ ነገሮች ጋር እንደሚያያዝ ከዚህ በፊት በደንብ አውርተናል። ከመንገዱ ጋር፣ ከህንጻው ጋር፣ ከማህበራዊ ህይወት ጋር፣ ፖለቲካሊ ከምግቡም ጋር ተያይዞ አሁን በተለይ በኢትዮጵያ ውስጥ በቆላ መስኖ ሚኒስቴር የሚሰሩ ፕሮጀክቶች አሉ። አንደኛ በኢንቨስትመንትም ደግሞ በዚህ በትልቅ ባለሀብቶች 10,000 20,000 ሄክታር ድረስ 4,000 5,000 ሄክታር የሚሰሩ ሰፋፊ የእርሻ ስራዎች አሉ። ያንን ከዛ ውጪ ደግሞ በቆላና መስኖ ሚኒስቴር 2,000 ሄክታርና ከዛ በታች ያሉትን የተለያዩ መስኖችን የመስኖ ግንባታ በመስራት ማህበረሰቡ ተጠቃሚ እንዲሆን ከፍተኛ ስራ እየሰራ ነው። ለምሳሌ የውሃ አጠቃቀም ስርዓታችንን ማዘመን፣ የመስኖ እርሻ ከሎካል አስተራረስ ወደ ዘመናዊ ነገር ማሳደግ፣ በማህበር ወጣቶችን አርሶ አደሩን በማደራጀት በኩታ ገጠም የእርሻ ስርዓት አርሶ አደሩ ራሱን እንዲችል በጣም በሰፊው እየተሰራ ያለበት ሁኔታ አለ። አንዳንድ ቦታ ለማየትም የሞከርኩት ነገር አለ። ይሄ በጣም የሚበረታታ ነገር ነው። ከዚህ በፊት የሚባክነው ውሃችን ዝናብ ጠብቀን የምናርሰው አስተራረስ ካልቸራችን እየተቀየረ ነው። ይሄ ቀላል ስራ አይደለም። ምናልባት እንደ ሀገር ከፍተኛ ምርት በማምረት የምግብ ሴቶቻችንም በቀላሉ ወይም በርካሽ በገበያ ላይ ልናገኝ እንችላለን። ከዚህ በፊት ከሩቅ ቦታ የምታመጣውን የእህል ምርት በአቅራቢያ የምታገኝበት ሁኔታ አለ። ከዚህ በፊትም እንደምናወራው በመስኖ ስራ ላይ እና በዘመናዊ የግብርና አስተራረስ ዘዴ መስራት እንደ ሀገር የሚፈጥረው ጠቀሜታ ትልቅ ነው። ኦብቪስሊ በደንብም ዲስከስ ስላደረግንበት ወደ ዶክተር ኢየሱስ ፔፐር ላይ ስንመጣ እሳቸው ከጻፉት ጽሁፍ በጣም የታዘብኳቸው ነገሮች ምንድነው? እነዚህ ትልቅ ግድቦቻችን ለዘመናት ከፍተኛ ገንዘብ ወጥቶባቸው ተሰርቶ ለዘመናት አገልግሎት ሳይሰጡ ውሃ ይዘው ውሃ ቋጥረው ሲኖሩ ነበረ። ያ ደግሞ በአሁኑ ሰዓት በተለያዩ የሲልት ወይም በደለል እየተሞላ ምናልባት ውሃውም ከሆነ ጊዜ በኋላ ደለሉ ሞልቶ ኦቨርቶፕ ያደርግና ውሃው ይወጣል፣ ደለል ይቀራል። እሱን ደግሞ ሜንቴን ለማድረግ ሌላ ኮስት ያስወጣል። ተንዳው ላይ ነው። ወደዛ ወደ አፋር አካባቢም ባለፈው ባለሙያዎች ሄደው ቼክ ያደረጉበትም ሁኔታዎች አሉ። ምን ያህል ዋጋ እያስከፈለን እንዳለ ሌሎች ግድቦቻችን ግን በተግባር እነዚህን ደግሞ አሁን አገልግሎት እንዲሰጡ መንግስት እየሰራ ያለበትም ሁኔታ አለ። ያ በጣም አፕሪሼት ይደረጋል። እነዚያን ጋፖች እንድናይ አድርጎናል። እኛ እንደውም ወደ 13 ግድብ ነው የለየ ነው አይደል? በመስኖ ትልልቅ ግድብ የመብራት የመስኖ ግድብና የውሃ መቀልበሻ ነበሩ። 5 የውሃ መቀልበሻ 78 ግድቦች አካባቢ ነው። ወደ 39 ነው እንግዲህ ዶክተር ኢየሱስ እንደገለጹልን። እነዚህ ነገሮች ወደ ተግባር እንዲገቡ እየተሰሩ ያለበት ሁኔታ አለ። እሱም በጣም ጥሩ ነው። ሌላው ሰፋፊ መሬቶቻችን ለምን አይነት እርሻ፣ ለምን አይነት ሰብል፣ ለምን አይነት አገልግሎት እንደሚውሉ በግልጽ እዛ ጽሁፋቸው ላይ አቅርበዋል። ኢቭን ለምሳሌ በጣም ወፍ የሚበዛበት አካባቢ ላይ ማሽላ ላትዘራ ትችላለህ። ያገዳ ሰብል የማይባሉት ያገዳ የማይፈልግበት ላይ ሌላ ነገር እና በጥናት ላይ የተደገፈ ስራ መሰራት አለበት። አገር ያለ አግባቡ ከፍተኛ ገንዘብ ማውጣት የለበትም የሚል ነገር አለ። ሁለተኛ ከዚህ ከኮራፕሽን ጋር ተያይዞ ወይም ከግብጽ ሴራ ጋር ተያይዞ በሰፊው የሄዱበት ነገር አለ። በትምህርት ፖሊሲዎቻችን ግድቦቻችን ፋንክሽነብል እንዳይሆኑ የሚሰሩ ስራዎች በተለያየ ከራሳችን ባለሙያዎች ጨምሮ የራሳችን ዜጎችን በመጠቀም የትምህርት ሰዓቱ በጣም ደካማ እንዲሆን በተለይ በመስኖ ልማት ላይ ባለፈውም እንዳወራችሁት የኢሪጌሽን ትምህርት በአሁኑ ሰዓት በጣም ደካማ የሆነበት ሁኔታና ኦልሞስት እየጠፋ ያለበት ሁኔታ ነው ያለው። ስለዚህ በተለያየ የትምህርት ዲሲፕሊን ተማሪው ከሙያው ጋር ቀጥታ እንዳይግባባ ነው ያደርገው። የተለያየ
ኮርሶች ዝብርቅርቅ ያለ ኮርስ ይወስዳል። ወጥ የሆነ ኮርስ እንዳይወስድ በማድረግ የተሻለ እውቀት ጨብጦ እንዳይወጣ በተለያየ ስያሜ ተመሳሳይ ትምህርት እየተማረ የተለያየ አይነት ስያሜ እየሰጡ ተማሪዎቹ ተመርቆ ሲወጡ ማርኬት ላይ ተወዳዳሪ እንዳይሆኑ እያደረገበት ይሄም ከተለያዩ አካላት ጋር የጠቀሱት እዛ ጽሁፍ ላይ አለ። ይሄም አንድ ነገር ነው። ምናልባት ይሄም በቀጣይ በተለይ በትምህርት ፖሊሲ ላይ ትምህርት ሚኒስቴር ይሰራበታል ብለን የምናስብበት ነገር ይሆናል ብለን እናስባለን። በተለይ ኢንጂነሪንግ ላይ በጣም የተጠና ነገር መስራት አለበት ብለን ነው የምናምነው። ምክንያቱም አንድ መሐንዲስ ስታወጣ በእውቀት በተግባር የበለጸገ ከሆነ አሁን የምናያቸው ጋፖችን ማጥበብ የሚቻልበት ሁኔታ ነው የሚኖረው። የእውቀት ጋፕ አለብን። በተለይ የመስኖ ስራ ላይ በጣም ብዙ ውሳኔ የሚፈልጉ ስራዎች አሉ። የአፈሩን ባህሪ፣ የካናሉን ባህሪ፣ የግድቡ እዛ ላይ የምትሰራው ላይኒንጉ፣ የመስኖ ቴክኖሎጂ ስፕሪንክለር ይሁን ፈሮ ይሁን በሬጌን ይሰራ በፓምፕ ይሰራ የሚባሉ ውሳኔዎች ኮስት ላይና ጊዜ ላይ ዲፔንድ የሚሆኑ ናቸው። አዎ መልመድ ራሱ እንዴት ነው ለተጠቃሚዎች በቀላሉ መልመድ ለኛ ለሀገራችን ምቾነት አንጻርም ራሱ እኮ ባለፈው ሳምንት ማብራሪያ ሰጥቷል። ደስ በሚል ከዛ በተጨማሪ ደግሞ ያለው የማኔጅመንት ቁርጠኝነት ደካማ መሆን ባለሙያ መድበው ወይም አመራሩ እዛ ላይ ተቀምጦ ሰፋፊ መሬት ይዞ ጥሩ ወንዝ ይዞ ቆንጆ መሬት ይዞ መንግስት በጀት መድቦለት ያንን ኦፕቲማይዝ አድርጎ በአግባቡ ሊድ አድርጎ ውሳኔ እየወሰነ አርሶ አደሩን ተጠቃሚ የሚያደርግበት መንገድ በጣም ደካማ ነበር። እዛ ላይ በግልጽ ጽፈዋል ያለውን ነገር። ኦልሞስት 64 ፔጅ ነው እንግዲህ አይተው ከሆነ። አዎ ከዛም እኮ የኮሪደር ልማት በእንትን ላይ የሚገባው ተብሎ የኮሪደር ልማት ጋርም ይገናኛል። ምክንያቱም ያው ትንሽ እውነቱን ለማውራት ከተፈለገ አሁን በጣም እየተሰራ ያለ ስራ ነው የፋርሚንግ ስራ። መንግስት በጣም በትኩረት እየሰራበት ኢቭን ወረዳዎችና ዞኖች ራይት ናው መሬቶቻቸውን ለባለሀብት እየሰጡ ለአርሶ አደሩን እያደራጁ ማህበረሰቡ ራሱን በምግብ እንዲችል በቃ ከምግብ በፊት ምንም ነገር የለም እኮ። ካልበላህ መኖር አትችልም። ካልበላህ መንቀሳቀስ፣ መስራት፣ ማሰብ፣ መንቃት አትችልም። ምን ልትሆን እንደምችል መገመት የሚራብ ሰው ያውቃል፣ የተራበ ሰው ያውቀዋል። ስለዚህ ይህንን አጀንዳ በተለይ በምግብ ራስን መቻል የሚባለው አጀንዳ በጣም በትልቁ እየተሰራ ያለበት ሁኔታ አለ። በአመት 2-3 ጊዜ የምናርሰውን በዘመን ለአመት የሚፈሱ ወንዞቻችንን በመጠቀም በአመት 4-5 ጊዜ የምናርስበት ዘዴዎች የሰብል አይነቶቻችን የተክል አይነቶቻችን እየመረጥን አንድ መሬት 3-4-5 ጊዜ የምትጠቀምበት ስርዓት መፈጠሩ የምግብ ዋጋ መጨመርን ማረጋገጥ ትችላለህ። ኢምፖርት የምታደርጋቸው ምግቦችን ታቆምና ኤክስፖርት ማድረግ ትጀምራለህ። ኤክስፖርት የምታደርገው ምርት አቅም ከጨመረ ደግሞ ምናልባት የሀገሪቱ ኢኮኖሚ አሁን ካለበት በ2-3 እጥፍ ማደግ ይችላል። የሰፋፊ እርሻ ላይና የመስኖ ስራ ላይ በሰፊው መስራት ከቻለ። ከዚያ ጋር ተያይዞ ሌላው ምንድነው የግብጾች የውሃ ፍላጎት የሚል ነገር ባለፈው አንስተን ስንወያይ ነበር። የግብጾች በአመት እስከ 35 ቢሊዮን ሜትር ኪዩብ ውሃ እየፈለጉ ከኛ ወደ እነሱ ከ90 ቢሊዮን ሜትር ኪዩብ በላይ ውሃ ይሄድ ግብጽ ውስጥ የገባ ውሃ ምናልባት እነሱ ከሚጠቀሙት በላይ የሚያባክኑት ውሃ ይበልጣል። ለምንድን ነው ግብጽኛ እንዳንለወጥ እንዳናድግ ይሄን ያለው የውሃ ችግር ሳይኖርባት እኛ እንዳንለወጥ የምትታተረው ለምንድን ነው የሚለውን ጥያቄ በጣም ሲሪየስሊ መሰራት በተለያየ የዲፕሎማሲ ስራ በተለያየ የማኔጅመንት ስራ ከናሽናል ሴኩሪቲ ጋራ ከውጭ ግንኙነት ጋራ ተያይዞ በጣም ብዙ ሊሰራ የሚችል እውቀት ላይ ሰዎችን ዜጎቻችንን አዌር ማድረግ ላይ መስኖ ላይ እንዴት መሰልጠን እንዴት መብቃት እንዴት ማስተማር እንዳለብን ሲሪየስሊ ካሪክለም ተቀርጾ ሰው የሚማርበት የሚሰለጥንበት አጫጭር ኮርስ የሚወስድበት አርሶ አደሩን የምናሰለጥንበት ከመስኖ ጋር ተያይዞ በጣም ብዙ የሜካናይዜሽን ስራዎች አሉ። ማሽን ማወቅ፣ ፓምፖችን ማወቅ፣ የተለያዩ እያንዳንዷ ወተር ድሮፕ ለምን ኃይል ጊዜ ለምን አይነት ሰብል እንደምትጠቀም ለበቆሎ በቀን ውስጥ ወይም በሳምንት ውስጥ ምን ያህል ሚሊ ሊትር ውሃ ያስፈልገዋል የሚለውን እውቀት የያዘ አርሶ አደር የግብርና ባለሙያ በመፍጠር አገሪቱን ወደ ከፍታው ማሻገር እንችላለን። እዛ ላይ ባለፈውም ብያለሁ እና ዶክተር አብርሃም አሁን እየሰራ ያለው ሪፎርም ከተለያየ ሰው ባለፈውም ስናነሳ ከነበረ በኋላ እንደው በአካል ባገኘው ብዬ ነው ዶክተር አብርሃምን የተመኘሁት። በአጋጣሚ እንደው አንድ ወዳጄ እየሰራ ያለውን ስራና ጥሩ ነገሮችን ሲነግረኝ ነበርና ይሄ በዚሁ ከቀጠለ ምንም አጀንዳችን ሊሆን አይችልም የምግብ ጉዳይ። ምንም አይተኮነ ግን ኢምፖርት የምናደርጋቸው
ውጪ ሀገር ስንዴና ዱቄት ለኛ ሀገር ምንም የሚጠቅመን ነገር የለም። ከዛ አልፈን ምስራቅ አፍሪካ ላይ ብዙ ነገር ልንሰራ እንችላለን። አሁን ደቡብ ላይ ስትመጣ ደቡብ አካባቢ ባለፈው ያው ሳወራ ሰምተኛል። በጣም ምስራቅ አፍሪካ ላይ ትልቅ የንግድና ቀጠና ትስስር ለመፍጠር እየተሰራ ነው። በጣም ሰፋፊ መሬቶች አሉ። በጣም ለመልማት በቃ ሰፍ ብሎ አፋቸውን ከፍተው ባለሀብቱንና ባለሙያውን እየጠበቁ ያሉ መሬቶች አሉ። ኦሞ ከአባይ በላይ ነው ፍሰቱ። ማንም ሰው ስላላወራ ስላልተዘፈነለት ነው። ኦሞ ነግሮሃል እንግዲህ ዶክተር ባለፈው ሲያወራ እኔም ስለስተላውበት ኦልሞስት ወደ 2 ዓመት ከምናምን ሰርቼበታለሁ። ሰለማቆያን አካባቢ እዛ የሚገርም መንደር መስረታ ከተማ ፈጥረ ፋብሪካ እዛው ማቀነባበሪያ እርሻ አርሰ ፍራፍሬ ተክለ ያለከውን ልማት ላልማ ብትል በቂ የሆነ ኢትዮጵያ ሊቀልብ የሚችል በቂ የሆነ መሬት አለ። መሬቱ ደግሞ ይሰጣል። አርብቶ አደሩ በአሁኑ ሰዓት እዛ አካባቢ ያለ አርብቶ አደር እንደው በትንንሽም ቢሆን ኢንቨስትመንቱ ባለሀብቱ እዛ አካባቢ በመግባቱ ምክንያት አትሊስት አዌሪየን እየተለወጠ ነው። ማሽን ኦፕሬት ያደርጋል፣ ፓምፕ ኦፕሬት ያደርጋል፣ እርሻ ጀምሯል። ነገ ከ4 ከ5 ዓመት በኋላ እዛ አካባቢ ያለው አርብቶ አደር ምናልባት ወደ ከፊል አርብቶ አደርነት ሊቀየር ይችላል፣ ወይም ቶታሊ ወደ አርሶ አደር የሚሆንበት ሊቀየር የሚችልበት ሁኔታ ነው የሚኖረው። ስለዚህ በጣም ሲሪየስሊ በዚህ ጉዳይ ላይ መስራት ነው ያለብን። የኔ ሀሳብ ይሄ ነው። በተጨማሪ ልትነግረኝ ልትጠይቀኝ የምትችላቸው ነገሮች ካሉ አይ ሁሉንም ነገር ብለዋል። ግን ዋና ነገር እኔ በዚህ ፕሮግራማችን ከመጀመሪያ እስከ መጨረሻ ምን እየተናገርን መውጣት አለብን ብዬ አስባለሁ። ማንም ሀገር አለመስኖ በምግብ ሰብል ራሷን ችላ አታውቅም ብሎ የተናገረው ነገር አለ በየትኛውም ማለት። ስለዚህ በቃ ግብርናችን መስኖን ተኮር ያደረገ አድርገን መስራት አለብን። ምህንድስናችንም መስኖ ላይ ትኩረት ሊሰጥ ይገባል ብዬ አስባለሁ። አገራችንን የምናሳድግ ከሆነ መስኖ ላይ መስራት አለብን። ይሄንን ነው። ሄሎ ተቋረጠ መሰለኝ። እየሰማሁ ነው ያለው እና ይሄንን ነው በቃ አለመስኖ አገር አታድግም ማወቅ አለብን። በቃ እኛም በእውነት አንደርስታንድ ያደረግነው ነገር ቢኖር እኔ ከዚህ ፕሮግራምና ይህን ዝግጅት ከሰራው ጀምሮ የተረዳሁት ይሄንን ነው። አንተስ? እኔም በአጋጣሚ በጣም እንግዲህ ዶክተር ዩሱፍ በኋላ ሲገባ በደንብ ያብራራል። እንደ ሀገር እኔ ብዙ ጊዜም ጽፌያለሁኝ ከዚህ በፊት በጣም በተደጋጋሚ አውርተናል። እያንዳንዷ የውሃ ጠብታ ምን ያህል ሀገርና አካባቢ መለወጥ እንደሚችል በረሃ ውስጥ ኖሬ አይቼዋለሁኝ። ስለዚህ የገንዘብ ኪስ ውስጥ ይዘህ የምትበላውን አጥተህ የተቸገርንበት ጊዜ ነበረ። ምግብ በማጣት ማለት ነው። ገንዘብ ኪስ ውስጥ ይኖራል፣ መግዛት የማትችልበት ሁኔታ አለ። ምግብ በመጥፋት ገንዘብ ስላለን ብቻ ምግብ ከሌለ ምን ዋጋ የለም። ዛሬ እኮ አሁን እነ ዩኤኢን ብትወስዳቸው እነ ሳውዲ አረቢያን ብትወስድ አብዛኛውን ነገር ምግቦቻቸውን ውሃቸውን ጨምሮ እኮ ኢምፖርት ነው የሚያደርጉት። ገንዘብ አላቸው ይገዛሉ። የሆነ ቀን ግን ይሄ የሚያቀርብልህ አካል ቢያቆም ምንድን ነው ዋስትና? ለዚህም እኮ ነው አሁን እኮ በአፍሪካ ሀገርና በታዳጊ ሀገር እየመጡ መሬት እየያዙ ለራሳቸው ምግብ ሰብል እኮ ማምረት ጀምረዋል በየቦታው። አሁን እንደው ከጠቀመን በጣም አሪፍ እኮ ነው ዳናት። ለምሳሌ እኔ አንተ ለዘመናት 100,000 ሄክታር ይዘህ ሳታለማ የኖርክበትን መሬት አንድ ሳውዲ ወይም አንድ የአሜሪካን ባለሀብት መጥቶ 50-50 እንካፈል ላልማና እኔም ለሀገር ኤክስፖርት ላድርግ አንተም ሀገር በምግብ ቻል ብትለው እኮ አቅም፣ እውቀት፣ ቴክኖሎጂ፣ ገንዘብ እስክታገኝ ድረስ አብረው ሰርተህ ነገ አቅም ስትፈጥር እኮ የእሱን ካፒታል ላይ ስትደርስ ያን ሰው እያስወጥተህ ማልማት ትችላለህ። ይህንን በጋራ እኔ እንደውም ምን አስባለሁ መሰለህ ኢትዮጵያ ውስጥ ያለን ባለሀብት በማደራጀትም ይሁን ካፒታሉን በደንብ ሞቢላይዝ በማድረግ ፋርሚንግ ላይ እንዲሰራ፣ እዛው ማቀነባበሪያ እንዲሰራ፣ እዛው መንደር እንዲመሰርት፣ ከገጠር ወደ ከተማ ያለውን የማህበረሰብ ፍልሰት በማስቆም ፋርሚንግ ሰፋፊ ፋርሚንግ ያለበት ቦታ ላይ እኔ አይነው ማለት የሚይዛቸው የሰው ቁጥርና የሚይዘው የቴክኖሎጂ የሚይዘው ስልጣኔ የሚይዘው የቤት ቁጥር የሚይዘው የመንገድ ስፋት ቁጥር ኪሎ ሜትር ከነዚህ ጋር የምትያይዛቸው በጣም በርካታ ነገሮች አሉ እኮ ፋርሚንግ ስትል ከተማ ነው የምትመሰረተው። አዲስ ከተማ አድርጎ እዚህ ላይ ሞቢላይዝ ባንኮች አሁን ለምሳሌ አይተህ ከሆነ እኮ ፋርም ላይ ያላቸው ኢንቴንሽን ኮንስትራክሽን ላይ ያላቸው የብድር አገልግሎት በጣም ደካማ እኮ ነው። አዎ። ስለዚህ ይሄ በጣም መደገፍ መቻል አለበት። ኢንዱስትሪ በጣም መሻሻል አለበት። ገብቷል። ባንክ እንደሆነ ፋርሚንግ ላይ ራሱ ሞኒተር እያደረገ ራሱ አበድሮ የሚሰጠውን ገንዘብ በፌዝ ካናል ስንት ኪሎ ሜትር ነው የምትቆፍረው? 50 ኪሎ ሜትር
50 ኪሎ ሜትር ስቆፈር ነበር ክፍያው ያ ፔመንትን ሪሊዝ ማድረግ እኮ ነው ፕሮፖዛል ታቀርባለህ ለሚያስፈልገው ኦቨርሄዲንግ ኮስት ጨምሮ ምናምን ሌበር ኮስት ሳምቲንግ ብላ ብላ አለ ያው በኢንጂነሪንግ የምናውቃቸው ነገሮች ያንን ካልኩሌት አድርገህ ባንኮች 100 ሚሊዮን ብር የሚያበድር ከሆነ ስታርስ ይሄን ያህል ብር ትራክተር ስታስገባ ይሄን ያህል ካምፕ ስትገነባ ይሄን ያህል ካናል ስትሰራ ይሄን ያህል ማሽን ስትገዛ እንደዚህ እየተባለ በየሆነ ፌዝ ኢንስቶልመንት ቤዝ ማድረግ ባንክና ባለሀብቱ አብሮ ተሳስረው ቢቀጥል ለ10 ሄክታር ለ20 ሄክታር ለ100 ሄክታር የሆነ በጀት ተመድቦ ባንኮች ማበደር ቢችሉ እኔ ፎር ሹር የፋይናንስ ችግር ነው እንጂ እኛ ሀገር ያለው የእውቀት ችግር የለብንም የመሬት ችግር የለብንም የሰው ችግር የለብንም ስለዚህ ፋይናንስ ማግኘት የምንችልበት ስርዓት ከተፈጠረ I'm sure በጣም ትልቅ ነገር መስራት እንችላለን ስፔሻሊ የፉድ ማቀነባበሪያ ስራዎችን እዛው መሬቱ ላይ መስራት ይችላል ከዛው ምርት ወስዳለህ እዛው ታቀናርባር እዛው ደግሞ የሆነ ግሩፕ ካለ እኮ እዛው ትልቅ የካርጎ አየር እንትን ታቋቁማለህ እኮ አየር መንገድ ይሄን ጭኖ የሚያወጣው ኤክስፖርት የሚያደርግም ከሆነ እዛው ስታንዳርድ የሚሰጥል ጥራቱን የሚያረጋግጥ ተቋም እዛው ትፈጥራለህ የግድ አዲስ አበባ መምጣት ድሬዳዋ መምጣት ምናምን ውጭ ሀገር ሄደህ ቼክ ሳውዝ አፍሪካ መሄድ አይጠበቅብኝ እዛ ሆነን ሰራለን እንደዚህ አይነት ነገር በሰፊው መንግስት ይሰራል ብዬ አስባለሁ እነ ዶክተር አብርሃም እዚህ ላይ በጣም በሄዱበት እኔ እሳቸውን ኢንተርቪው ማድረግ በጣም ፈልጋለሁኝ እንደው ማገኝበትን ጊዜ ያው ስኬጁል እያደረኩኝ ነው እሳቸውን ካገኘ በደንብ እንወያይበታለን በሰፊው አሁን ያነሳናቸው ላለፉት 5 ሳምንታት ያነሳናቸው ኢሹዎች እንደ ሀገር ለፖሊሲ አውጪው ለህግ አውጪው ለፋይናንስ ተቋማት ለቆላ ሚኒስተር ለግብርና ሚኒስተር ትልቅ ግብአት የሚሆኑ ሀሳቦች ተነስተዋል ተችሰናልም ደጋፊ ሀሳብም ሰጥተናል የመፍትሄ ሀሳብም አቅርበናል እንደ ዜጋም እንደ ባለሙያም የሚዲያው ዋና ዓላማው ይሄ ስለሆነ ስለዚህ እዚህ ላይ በሰፊው መስራት አለብን ምናልባት አድማጭና ዶክተር ዩሱፍ ቢገቡ እኔ አየሩን ባልይዝበት አይ በጣም እናመሰግናለን ያው እየተዘጋጀበት እንደሆነ አድማጮቻችን ሌሎች ተጨማሪ ትልልቅ ዝግጅቶች እንዳሉ እንዲያውቁ ስለፈለኩ ነው አንተን ያስገባው መልካም መንገድ እንግዲህ በሰላምና አሜን ወንድሜ መልካም እሺ አድማጮቻችን እንግዲህ ቀደም እንደተናገርኩት እስከ ከ20 ድረስ አስተናግዳለሁ ብዬ ነበር ትንሽ እስከ 25 ድረስ ድንገት አድማጮች ከገባችሁ በ0115 525484 እንዲሁም በ0115 525485 ዶክተር ዩሱፍ ከመግባታቸው በፊት በስልክ መስመር ላይ 5 ደቂቃ ልስጣችሁና በዛ ላይ የምትሰጡት አስተያየት ካለ ይገባል አለዛ ዶክተር ዩሱፍን ከባለፈው ሳምንት ጀምሮ የጀመርናቸው ፕሮግራሞች ላይ ማብራሪያ ይሰጡናል እንግዲህ ለዶክተር ዩሱፍ ካዘጋጃናቸው አንዳንዶቹ ትልልቆቹ ጥያቄዎች በአከል ለመግለጽ ያህል በሰፋፊ የመስኖ እርሻዎች ልማቶች ላይ በዘመናዊና አዳዲስ ቴክኖሎጂዎች ይተገበራሉ አጠቃቀማቸውን እንግዲህ በባለፈው ሳምንት ትንሽ ጀማምረናቸው ነበርና የበቂነት ጥያቄ ላይ መልስ ገና አልሰጡንምና ሙከራው እንዳለ ግን በበቂ ነው የሚለውን ነገር እንዴት እንደሆነ መልስ ይሰጡናል ብለን እናስባለን ምክንያቱም እንግዲህ እኛን ያገኘናቸው ትልቅ ባለሙያ ዶክተር ዩሱፍ በኢትዮጵያ ውስጥ የመስኖ እርሻ ወይም የመስኖ ግድብ ለመስኖ ተሰርቶ ከተዘጋጁ መሬቶች ውስጥ ያረገጡበትና ያላዩበት መሬት የለም ማለት ይቻላልና ሁለተኛ ደግሞ የዚህ የሁለተኛ ዲግሪያቸውን የፒኤችዲ ወይም የዶክተሬት ዲግሪያቸውን ፔፐራቸውንም የሰሩት በዚሁ በመስኖ ላይ ነውና ትልቅ የእውቀት ሽግግር ያደርሱልናል ብለን እናስባለን ትልቅ እውቀትም ይመጣል ብለን እናስባለን አድማጭ ነው መስመር ላይ ለመሰለኝ አንድ አድማጭ ማን ልበል ጤና ይስጥልን እንዴት ናችሁ እግዚአብሔር ይመስገን ማን ልበል ከየት ከሚዛን ተፈሪ ነው ባቢ ተማም እባላለሁ ባቢ ተማም ከሚዛን እሺ ምን ይሁን ጥያቄው ጥያቄና ሳይሆን ሐሳቡ ላይ አሁን ያቀረበልህ ባልደረባ ሐሳብና እሺ እኔም የምጨምረውን አንድ ነገር ልጨምር ብዬ ነበር በጣም ደስ ይለኛል ምን ይሁን እንግዲህ ጋሽ አቶ ባቢ ሰውም ራሱ ለምሳሌ አሁን እኔ የምደውልልህ ከሚዛን ተፈሪ ሲሆን ሚዛን ተፈሪ ያላት ብዙ አይነት አሁን ሙሉ ኢትዮጵያ ሄደን ሚዛን አልኮኔ ማለትም አቅራቢያና ባይኔ የማየው ነገር ስላለ ነው እሺ ይህ ምንድነው አንድ ለሀገሪቷ ቡና እናመርታለን እሺ ሁለተኛ ሰሊጥ ሩዝ የተለያዩ ነገሮችን ከሀገራችን አልፈን ወደ ውጭ ድረስ ምንልከው
ቡና ወርቅ ሁሉ የሚወጣበት ቦታ ነው ይሄ ቦታ ማለት ነው። እሺ አሁን ይሄን ስልህ አሁን ያቀረበልህ ወንድሜ ሐሳቡ 100% በኮንፊደንስ የተናገረው ነገር ትክክል ነው የተናገረው። ፋይናንሻል ነገር እዚህ ጋር የሚያቀርብልህ መሬቱ የኛው ነው፣ አገሩ የኛው ነው፣ ሰው የኛ ነው፣ እኛው ነው የኛ መሆን ያቃተን ወንድሜ። እሺ እኔና አንተን ለኛ መሆን ማለት ምንድነው? አንድ ነገር እንደዚህ ጋር በቂ የሆነ ነገር ፋይናንሻል ገንዘብ ኖሮ እኔ እንኳን ለምሳሌ ከ2000 ሄክታር በላይ ቦታ አለኝ ብለህ ታምናለህ? ኦኬ ግን እዚህ ጋር ምንድነው የሌለ ብር የለኝም ምን አደርግበታለሁ? አፈሩን አልበላው አንስቼው ወንድሜ። እዚህ ጋር ግን ገንዘብ ቢኖረኝ ቢያንስ ደግሞ ሼሪንግ ሊሰራ ቢኖረኝ ሰው ቢመጣ ሹፍ እኔም እለወጣለሁ፣ ያም ሰው ይለወጣል። መንግስትም ቢሆን ገብቷል እኛንም ለመለወጥ ህዝቡን ለመለወጥ ራሱን ደግሞ የራሱን አድቫንቴጅም ደግሞ ጠብቁ በግብርም በምንም እዚህ ጋር እንደነገርኩ 2000 ሄክታር አለኝ ስለ ያን ሄክታር ምንም አላደረገውም። ልገንባ ብልም ልረስ ብልም ምንም ላደረጋቸው ማለትም የለኝማ። ፋይናንሻል ግድ ነው የሚለው ፋይናንሻል ለሰው ልጅ ያስፈልጋል። ዋናው ነገር ከምንም በላይ ፋይናንሻል ለሰው ልጅ አንድ ከተማ እድገት አንድ ከተማ የአንድ ሀገር እድገት የአንዲት ከተማ ደግሞ መሻሻል ለምሳሌ ሚዛን ተፈሪ የዛሬ 2 ዓመት አታውቃት ሊሆን ይችላል። አሁን ብታያት ከተማዋ ከጅማ ከአዳማ ተናነሰ ማለትም በፈጣን እድገት ላይ ያደገች ከተማ ነች። እሺ ይሄ ምንድነው? ፋይናንሻል ወርቁ ከማን ነው ብያለሁ? የኛ ነው። ቡኖ የማን ነው? የኛ ነው። ገብቷል? እኛው የምንሰራው ነው። እኛንን ወደ ከተማ የምንልከው ለምሳሌ ሙዝ የምንልከው እኛ ነን። ፍራፍሬ የምንልከው እኛ ነን ለአዲስ አበባ። ገብቷል? አሁን እዚህ ጋር ይብሩዋል ሁሉ ነገር ስንሰራ ግን እኛን ሰርቶ ሊያሰራን የሚችል ነገር አጠገባችን ላይ ቢኖር እኛ ቻይና እኛ ሳውዲ አረቢያ ማንሆንበት ምንም አይነት ነገር የለም። በጣም እኛ እንሰጣለን እንጂ ከኛ የምንቀበለው ነገር አይኖርም። ዋናው ፋይናንሻል ነው። ፋይናንሻሉን የሚያስተካክልልን ሰሚ አካል ካለ ቢሰጠን ቢያንስ እንኳን በአጭር ጊዜ ገደብ አድርጎ ሰጥቶ እኛም ሰርተን ተለውጠን እኛም አድርገን አገራችን የሚለወጥበትን ነገር ብናደርግ። እሺ አድማጣችን ሐሳቡን በጣም ተረድቻለሁኝ። ከዚህ ከመሰረተ ልማት ጋርና የሂሳብ ወይም የፋይናንስ አገልግሎት ጋር እያሰብንበት እየተዘጋጀንበት ያለ የዝግጅት መስክ አለ። እዛ ላይ ጥሩ መነሻና እንደውም እንደዘገየን እያስታወስከን ነው ወንድሜ ባቢ፣ እንሰራበታለን። ነገር ግን ሐሳብህንም የሚያስፈልገው ማለት መስማት ያለበት አካል በዚህ የሬዲዮ ፕሮግራም ቀጥታ ይሰማል ብለን ተስፋ እናደርጋለን። በጣም ይሰማል። ለምን አይሰማም? በደንብ ነው የሚሰሙት። ሰምተው ደግሞ ወደ ተግባር ቢያውሉልን። ሰምቶ ጆሮ ዳባ ልበስ አይደለም ሀቢቢ፣ ሰምቶ ዝም ማለት አይደለም። ሰምቶ ወደ ተግባር ቢያውሉልን እኛም ሰርተን ሰው ብንሆን። እሺ ቆሞ ብንሄድ እኮ ቆሞ መሄድ ብቻ ሰውነት እኮ አይደለም ወንድሜ። ሰርተን ሰው መሆን እኛም ደግሞ ሰውን መቀየር እንዳለብን ነው የምንረዳው እኮ ወንድሜ። እሺ ተረድቻለሁ። በጣም አመሰግናለሁኝ። ሐሳቡንም በሚመለከተው ጊዜም አንስተን እንወያይበታለን። አድማጫችን ተከታተለን፣ በእርግጠኝነት ጥሩ መልስ ታገኝበታለህ በቀጣይ ፕሮግራማችን። አመሰግናለሁ። እኔም አመሰግናለሁ አቶ ባቢ ከሚዛን ተፈሪ። እንግዲህ አሁን አንድ አድማጭ አስገብተናል። ሰዓታችንም እየሄደ ስለሆነ ብዙ ጥያቄዎች ስላሉ ዶክተር ዩሱፍን አሁን ወደ መስመር አስገብተን እንደው ተጨማሪ በዚህ በነበሩት ጥያቄዎች ላይ ከባለፈው ሳምንት ቀጥሎ እርግጠኛ ነኝ አሁንም ወደሚቀጥለው ሳምንት ይሄዳል ብዬ በማስበው ፕሮግራማችን ላይ ቀጥታ የሳቸውን ሙያዊ መልሶች የምንሰማበት ሰዓት ላይ ደረስን ይመስለኛል። እንግዲህ መስመር ላይ እንደገቡልን ቴክኒሻናችን ማርዘነብ ታደሰ እንግዲህ እስካሁን ሰዓት ድረስ ይህ ፕሮግራም በጥራት እናንተ ጋር እንዲደርስ የቴክኒክ ስራውን እያቀነባበረች ነው። እንደዚሁም ደግሞ እኛንና እናንተን አድማጮቻችንም በስልክም በቀጥታ የስልክ መስመርም እንደዚሁም በሬዲዮ በጠራ ሁኔታ ከጆሮአችሁ እንዲገባ እየረዳችን ነው፣ እያስተባበረች ትገኛለች። ቴክኒሻናችንን በተጨማሪ እያመሰገንኩኝ ወደ ዶክተር ዮሱፍ ይሄዳለሁ። ዶክተር ዮሱፍ መስመር ላይ እየገቡ ነው መሰለኝ። እንደገቡልን እንቀጥላለን። ዶክተር ዮሱፍ መስመር ላይ ገብታልኛል መሰል። እኔ አንተ ስለተፈቀደልኝ አንተ ልበል፣ አንተ ስትገባ
ባለፈው አስፈቅጃለሁ ይሄ ነበር ብዙ ጥያቄዎች ነበሩን ጥያቄዎቹም በተሰነ ሰዓት እንግዲህ ለማድረስ ሞክሬያለሁ አቤሴሎም የሰጣቸው ጥያቄዎች ነበር አንዳንድ አድማጮቻችን በዚህ ከፋይናንስ ዘርፉ ጋራ ድጋፍ እንዴት እንዲታሰብ ብለው ጠይቀውናል እኛም ወደፊት የምንሰራበት ነገር ይሆናል ምክንያቱም ዶክተር በደንብ በዚህ ጉዳይ ላይ በፋይናንሱ ቀጥታ ባይሆንም የታዘብካቸውን ነገሮች ወደፊት መልስ እንደምሰጥባቸው ተስፋ እናደርጋለን ከባለፈው ሳምንት ሊጀምርና ይሄ ከሰፋፊ መስኖዎች ላይ የቴክኖሎጂ አጠቃቀም ላይ በቂ ነው ወይንስ አይደለም የሚለውም ብቻ መልስ አንሰጥ ነበር የቆመው ከዛ በኋላ ያሉትን ጥያቄዎች ጠይቄህ እንዳላቋርጥህ ብገባ ወደ ጥያቄዎቹ ወደ መልሶቹ ብትገባልኝ ብያስባለሁ እንኳን ደህና መጣህ ግን ዳና ተመስግናለሁ ኢቫር ይሰማል በደንብ ይሰማል ኢቫ የናንተን ሚዲያ መስግናለሁ ባለፈው ሳምንት ስለ ቴክኖሎጂዎች አውርተን ነበር እንግዲህ ያሉ የተባሉ ቴክኖሎጂዎች ኢትዮጵያ ውስጥ እየገቡ ነው ግን በቂ አይደሉም መስፋት አለባቸው ስፕሪንክለር ገብቷል አሁን አዋሽ ተፋሰስ ውስጥ ኢቭን ወደ አሳይታ እታች የተንዳሁንትን ያለበት ግድብ ጫፍ ላይ ብዙ ስፕሪንክለር እንደገባ ቃለው አዋሽ ተፋሰስ አጣራዋሽ አካባቢ እንደገባ ቃለው ወደ አዋሳ አካባቢ ዞያ አካባቢ እየገቡ እንደሆነ ቃለው ሶላር ፓፖችም እየተስፋፉ እንደሆነ ቃለው ግን መጠናቸው ትንሽ ነው ሶላር ፓፕ እንግዲህ የራሱ ብዙ አድቫንቴጆች አሉት ባለፈውም እንዳልኩት ቴክኖሎጂዎቹን ማስገባት ብቻ ሳይሆን ግን አጠቃቀማቸውና ያያዛቸውንም የሚፈልጉት ቴክኖሎጂ ስታስገባ እንግዲህ የሚፈልገው ሪኳየርመንት አለው አይደለ ባለሙያ መለዋወጫ ምናምን እነሱን እያሰብን ማስፋት አለብን መንግስት የሚያዘው 5% የመስኖ መሬቶቻችንን በዘመናዊ መስኖ የሚሸፈኑ ይሆናሉ የሚለው ግብን ትንሽ መፍጠን አለበት ግን ጎን ለጎን የስልጠና ተቋማት የመለዋወጫ የቅድም የቀደም ያለው አቤሴለሙን ጨምሮ ቀደም ያለው አስተያየት ሰጪም እንዳለው የፋይናንስ አቅርቦትን በነገራችን ላይ ባንክና እንትን ወይም ባለሀብትን ከመስኖ ጋር ስታገናኝ ብዙ መዋቅራዊ ሬጉላር ህግ ማዕቀፍ የአዋጅ ማዕቀፎችን ማስተካከል አለብህ ወደፊት በሰፊው ብንመጣበት ይሆናል እነኝን እያስተካከልን ጎን ለጎን መሄድ አለብን የገቡት ቴክኖሎጂዎች ባለፈው ሳምንት እንዳልኩት እየተንገዳገዱብን ነው ያ ማለት ምንድነው የመለዋወጫ ያጠቃቀም የሰው ኃይል የስልጠና የክትትል ስርዓታችን ትንሽ ደከም ያለ ስለሆነ አሁን ደግሞ የመስኖ መሬታችን በተለይ ስንዴ ከተጀመረ ጀምሮ ትልልቅ ሰሞኑን የሚመረቁ የመስኖ እንትኖች ስላሉ እነሱም እንዳይበላሹብን አብረን መሄድ አለብን ቴክኖሎጂን በተመለከተ ግን ዓለም ላይ ያሉት ሪላቲቭሊ ድሪፕ አለን ስፕሪንክለር አለ እኛ ጋር ሁለት አይነት ስፕሪንክለር እስካሁን ያለው የሴንተር ፒቮት እና በሴንተር ፒቮት የሚሽከረክ አንድ ቦታ ቆሞ ክብ እየሰራ የሚያጠጣውና በእጅ የሚንቀሳቀሰው ነው ያለው ወደ ግለሰብ በጣም ብዙ የገቡበትን ቦታ አለ ወደ ታች ወደ ማዕከል አካባቢ ገብተዋል ግን እየተበጣጠሱ ነው አንዳንድ ግለሰቦችም ጥረት ነው እየገቡ ያሉት በሰፊው ለማስገባት መንግስት እቅድ ይዟል እንትኑ ጅማሮ በጣም አሪፍ ነው ግን አብሮ መሄድ ያለበት ነገር አለ መቀጠል አለበት አጠቃቀሙን እና ያሱን በደንብ አብረን ካላስኬድን ግን ሌላ ጫና ነው የሚሆኑት የሚል ነገር ነው ያለኝ አይ ቲንክ እስካሁን ያለ ትንሽ በፐርሰንት ልንገርህ በቦይ መስኖ የሚጠጣው የኢትዮጵያ መሬት ወደ 98% ነው አዋሽ ተፋሰስን ብቻ በነግርህ 98% አዋሽ ተፋሰስ ላይ ያለው እንትን በቦይ መስኖ የሚጠጣ ነው በግፊት ኃይል 1.2 አካባቢ ከመቶ ነው ከ200 ሺህ ሄክታር ወደ 20 ሺህ ሄክታር ነው እንግዲህ 1.2 ከመቶ አካባቢ ነው በዚህ በስፕሪንክለር እና እንትን ድሪፕ ኦልሞስት ትንሽ ነው አትክልትና ፍራፍሬ እና ኤክስፖርት የሚሆኑ ቦታዎች ላይ ነው ድሪፕ ያለው በተረፈ በጣም በጥቃቅንና በትንንሽ እርሻዎች ላይ ነው እንግዲህ ይኸው አንዳንድ ሀገራት ላይ እስከ ትልልቅ የሚባሉት ላይ እስከ 20 ምናምን ይደርሳሉ በነገራችን ላይ ቻይና ራሱ የስፕሪንክለር ነው ወይም በኃይል
የሞተርና የነዳጅ ኃይል ተጠቅመው ፕሬሸራይዝድ የሚባሉት እንትኖች ፐርሰንታቸው ከ20 አካባቢ አይበልጥም። ግን ሁሉም ምንድነው አንድ ያን ሁሉ እርሻ ብታስገባ ኃይል ይፈልጋል፣ ስፔር ፓርት ራሳቸው ፋብሪካ ይፈልጋሉ፣ ትምህርት ቤት ይፈልጋሉ፣ መለዋወጫ ይፈልጋሉ፣ ገንዘብ ይፈልጋሉ፣ የሰው ኃይል ይፈልጋሉና ቀስ እያልክ ነው የምታሳድጋቸው። ዝም ብለህ የምትለው ሳይሆን እኔ አንተ ተጠቃሚው ባለሙያው ባንኩ አመራሩ አብሯቸው መጓዝ አለበት። የዛ አይነት ነገር ነው ያለው። ያው ትንሽ ነው ያለው፣ ማሳደግ አለበት። እሺ ሃይ በጣም ማብራሪያውን በጣም ስለምንፈልገውም እና ጥሩም ስለሆነ ነውና አድማጮቻችን በዚህ በኬኤፍኤም አዲስ 97.1 በቀጥታ ስርጭቱ በተጨማሪ እንግዲህ ፕሮግራማችን በዩቲዩብ ገጻችን በኤቫሾ 10 ላይ በፌስቡክ ኤቫሾ ላይ እንደዚሁም በቴሌግራም ኤቫሾ በኮንስትራክሽን የመወያያ ገጽ የሚላለን ገጽ ላይ በዛ ላይ ማየት ይችላሉ፣ መስማት ይችላሉ፣ ማዳመጥ ይችላሉ። እንደዚሁም እንግዲህ ሰብስክራይብ በማድረግም እንትን ይበሉን። ወደ ቀጣዩ ጥያቄ ሊድ ምክንያቱም እዚህ የምናመጣቸው እንግዲህ እንደዚህ አይነት እንደ ዶክተር ዮሱፍ ያሉትን እኛ በትምህርት ቤት በርቀት ልክ እንደ እንትን ምንድነው የሚባለው እንደ ሳሎን ጌጥ የምናያቸው የምንጓጓላቸው ዶክተሮች ሌክቸር ሲሰጡን ለአንድ ሰዓት ለሁለት ሰዓት መቀመጥና ማዳመጥ ስለሆነ ተጠቀሙበት እንላለን። መቼስ ዶክተር እንደማይከፋ እርግጠኛ ነኝ። በአንድ ሀገር ዶክተር ከኔ ጋር ነህ? እየሰማኝ ነው? አዎ እየሰማኝ ነው። አዎ እሺ፣ እኔ እየሰማሁ ነው። እሺ፣ አንድ ሀገር በመስኖ እርሻ ምን ያህል መሬት ማልማት አለባት ይባላል? ለምሳሌ ኢትዮጵያስ ደግሞ ምን ያህሏን ነው ያመረተችው? እንግዲህ ኮምፔር አድርገን ያለንበትን ብናቅ ቁጭት ልባችን ውስጥ እንዲቀመጥ ስለፈለግን ነው እቺ ጥያቄ መጣችሁ። በጣም ወሳኝና ቁልፍ ጥያቄ ነው የጠየቀኝ ዳናት። ለዚህም ደስ ይለኛል። ሰፊ ጽሁፍም ጽፌበታለሁ። አንድ ሰው ምግብ መስሎ ለምንድን ነው መጀመሪያ የሚፈልገው የሚለውን ትልበልልህና ከዛ ነው የሚጀምረው። ቀደም እንትናንት ሲል ነበረ በትሮፒካል ሀገር እንደ ኢትዮጵያ ያሉ ትሮፒካል አካባቢ የተወሰነ እንትን ላይ ወቅት ላይ ዝናብ የሌላቸው የተወሰነ ዓመት ላይ ዝናብ የሚያጡ ሀገራት ያለ መስኖ መንገድ ሁሉ ጊዜ ዝናብ የምታገኝ ከሆነ ሁሌ ዝናብ ካለ መስኖ ብዙ ጊዜ አስፈላጊ አይደለም። ግን እንደ ኢትዮጵያ ያለ ሀገር ትሮፒክ የምድር መቀነት ላይ ያሉ በ33 ዲግሪ ወደ ላይና 33 ዲግሪ ወደ ታች ያሉ ሀገራት የዚህ እንትን የዝናባቸው ሁኔታ የበቂ ቢሆንም የመቆራረጥ ነገር አለው እና የሚቆራረጥ ዝናብ ደግሞ ሁሉ ጊዜ ለሆድህ የምትሞላትን የተወሰነ ቀን ይሰጣል እንጂ እንትን አይልም። ስለዚህ ያ የሚቆራረጠው ነገር ምንድነው የሚያስከትልብን ብለህ እንትን ትላለህና ለረጅም ዓመት የሀገሬን መረጃ ሰበስብና የደረሱ ነገሮችን ስናይ በተወሰነ ዓመት ቢደርስ ድርቅ አለ አይደል? ዝናብ ይጠፋል። በፊት በየ10 ይባል ነበር። አሁን በየ10 እየወረደ ነው። በአመት ወደ በየ3 በየ4 አመትም ያስመዘገቡ አሉ። እኔ ግን እንደ መነሻ ለግንዛቤ እንዲሆን በየ10 አመት ይሁን ወይም በየ10 አመት እንቶ በየ6 በየ7 አመት ይመጣል። የ84 የ77 ምናምን ይያልን በቅርብም የተከሰቱ አሉ እና አንዳንድ ጊዜ ምን ያጠፋል ምንድነው ያመጣብን ያ ስንል በዝናብ መቆራረጥ ምክንያት ምን ያደርስብናል? አንዳንድ ጊዜ በሙሉ የሰብል መውደም ይደርስብናል። አንዳንድ ጊዜ ደግሞ በአማካይ ምንድነው ከ50 እስከ 30 ከመቶ መመረት ያለበት ምርትን እናጣለን በዝናብ መቆራረጥ ወይ መጥፋት። አየህ አሁን መስኖ የሚያስፈልገው የዝናብ መቆራረጥን ለመደገፍ አይደለም? ለመደገፍ ከሆነ ያንን ክፍተት ነው መሙላት ያለበት። አንደኛው መሰረታዊ ነገር ይሄ ምን ያህል ነው እያደረሰብን ያለው ይሄንን በቁጥር ማስቀመጥ አለበት። እኔ በራሴ ግንዛቤና በራሴ አታያይ ለምርምሬም ወስደው የወሰድኩት ለጥናት የሚወሰድኩት ቁጥር አዋሽ ተፋሰስ ላይ ሲሰራ 35 ከመቶ አስተማማኝ በቃ ዘላቂ የሆነ የምርት እጦት አለብን። መስኖአችን ይሄንን ከሸፈነ የአዋሽ ተፋሰስ ራሱን በምግብ ይችላል ብዬ ነው የተነሳው። ያው እንግዲህ ጥናት ስታጠና ምንድነው መነሻ ወይም እሳቤት ውስጣለ የሆነ ቁጥር ማስቀመጥ አለበት። 35% ነው ካልን በምሳሌ ነው ማፍረዳ 35% ከሆነ
ይሄንን አወቅን አይደል? ይሄን ቁጥር 35% ማለት 35% ማለት ነው የኢትዮጵያ ህዝብ ወይም አዋሽ ተፋሰስ ህዝብ የሚፈልገው አመታዊ የመስኖ ፍላጎትን 35% ያጣል ማለት በሆነ ጊዜ ላይ ከብቶቹም እንደዛው እቺ ቁጥር ናት አሁን ወሳኛው አንድ ሀገር ምን ያህል ማምረት አለ አሁን ለምሳሌ 90% ወይ ምናምን 80% ዝናብ የሌለበት አካባቢ ሙሉ ለሙሉ በመስኖ ነው ማለት ነው የሚል ኮ ለምሳሌ ሶማሌ ክልል ወይ አፋር ክልልን ወይ ወደ መካከለኛው ምስራቅ እስራኤልን ብትወስድ 100% በዝናብ ነው በመስኖ ነው ማለት ነው የሚል ከሆነ ያ በመስኖ የሚሰጠውን ምርት ለህዝቡ በሙሉ የሚሆነው ምግብ በመስኖ ነው ማግኘት ያለበት ለኢትዮጵያ ግን አሁን በኔሳቤ ቁጥሩን ለማሻሻል የበለጠ መረጃዎችን ተጠቅመን አስተካክለው እንችላለን ኢትዮጵያ ላይ 35% ለምግብ ራስን ለመቻል አስተማማኝ ሆኖ እንዲዘልቅ ማለት ነው እንዲዘልቅ 35% በኢትዮጵያ ደረጃ የሚፈልገው አመታዊ የምግብ መጠን 35% ሁሉ ጊዜ መስኖ መደገፍ አለ አሁን የእንስሳት አልጨመርኩም ነው የኢንዱስትሪ አልጨመርኩም ለኢንዱስትሪ ኤክስፖርት የሚሆን እነዚህ የምግብ ሰብል ላይ ብቻ አሁን በምግብ ራስን ለመቻል ብቻ ነው ያው እንግዲህ ቀለል አድርገን መነሳት አለብን አንድ ባለሙያ ደግሞ ነገር ማቅለል አለበት ብዬ ስለማስብ ልክ ነህ እየተደረገ ነው ውስብስብ እንዳደረጉ 35% የኢትዮጵያ ህዝብ ምን ያህል ምግብ ይፈልጋል ወደሚለው ደግሞ ከሄድን ይሄኛው ደግሞ ሌላኛው ነገር አንድ ሰው በአመት ዳናት እና አድማጮችንም ልጠይቃችሁ አንድ ሰው በአመት ዳናት አንተንም አድማጮችንም አንድ ጥያቄ ልጠይቅ እሺ በአመት ምን ያህል ኪሎ ነው የምትበላው ታቋል ወይም ስገምት ምትበላው ገምት ነው ከሚቼ ሳቀርብ እንደው ወደ 2 ኩንታል አንድ ሰው ባለው ወርልድ ስታቲስቲክስ ወይም የዓለም ጤና ድርጅትና የኢትዮጵያ ጤና ኢንስቲትዩት አብረው እንትን ባሉት ግምት መሰረት ከጥራጥሬና ከአዝርት ተክሎች የስጋና እንትንን ሳይጨምር ወደ 195 ኪሎ ነው የሚበላው በጠቅላላ እንዲሁ እንትን ስንለው 2.7 አካባቢ ኩንታል ምግብ ይፈልጋል አንድ ሰው ይሄ ማለት አንድ ሰው ምግብ እጥረት አሁን ሀገራችን የምግብ እጥረት የኒውትሪሽን የምርጥ ምግብ ምናምን እጥረት አለባት ይባላል አይደል አንድ ሰው ሄልዚ ጤነኛ ነው የሚባለው የምግብ ስብጥሩ እንዳለ ሆኖ በቀን 2300-2400 ኪሎ ካሎሪ አካባቢ 2300 እኛ ምንበላው ነው 2700 ኪሎ ካሎሪ ነው አማካይ እንትኑ እና ይሄንን ምግብ ለማሟላት የተለያዩ ሰብሎችን ትበላለህ እና የኛ አመጋገብ ደግሞ ምን አይነት ነው ከነዚህ ውስጥ ወይም አንድ ሰው ጤነኛ ነው ተብሎ እንትን ለሚለው አዝርትና ጥራጥሬዎችን ወደ 180 ምናምን እንግዲህ አሁን ቁጥሩን ዳይሬክትሊ አላውቀውም ወደ 70% እንትኑ በአዝርትና ጥራጥሬ ነው የምናገኘው ከዛ ስኳር ይቀጥላል ዘይት አለ እንቁላል አለ ፕሮቲን ሌሎች ነገሮች አሉ እነኚህ የነሱ ቁጥር ትንሽ 70% ግን ከመስኖ ጋር ዳይሬክትሊ የሚያያዝልንና ከምግብ ሰብል ጋር ስለሆነ ወደ 70% አንድ ሰው የሚበላው ጤፍ ጥራጥሬ የብራገዳ ወይም ሲሪያል የሚባሉትን ነው ስለዚህ 35% መስኖ መደገፍ አለበት ካለ 170 ምናምን ወይም 2.7 ኩንታል በአመት ይበላል ካለን የ2.7 ኩንታሉን 30% መስኖ መሙላት አለበት ኦኬ አየህ አሁን አጠር ሳረገው ጋዜጣ ላይ በደንብ ተክዩ ስለጻፍኩት ሰንጠረዥም ስላለ ኦልሞስት 1.2 ኩንታል ማለት ነው እንትን ለማንበብ ይችላሉ በሰፊ የተጻፈ ስለዚህ አሁን አገኘን አንድ ሰው አንተ አሁን የ2 ኩንታል እንበለው እናጠጋጋዋለን 3 ኩንታል ብናደርግ 1 ኩንታል እንበለው ዝም ብለን ሌሎች ሀገሮች እዛ ስለደረሱ የ3 ኩንታል 35% ማለት 1 ኩንታል አካባቢ ነው 1 ነጥብ ምናምን ነው 1 ኩንታል ስለዚህ አንተ 1 ኩንታል ከመስኖ ማግኘት አለብህ ሁሌ አንድ ሰው በግድ በቃ በኢትዮጵያ መነሻ 1 ኩንታል ከመስኖ 2 ኩንታል ከሌላ ላገኛ ከዝናብ
ኦኬ ዝናቡ ይሞላለታል። አንድ ኩንታሉም መስኖ ይሞላለታል። እንግዲህ ቁጥሩ ላይ ያው ጥንቃቄ ማድረግ አለብን። ግን የስንትንም አጭር ሰዓትም ስለሆነ ዝርዝር ውስጥ አንድ ኩንታል። ስለዚህ ኢትዮጵያ ስንት ህዝብ አላት? 130 ያ። ስለዚህ በየአመቱ 130 ሚሊዮን ኩንታል የሚያመርት የመስኖ መሰረተ ልማት ያስፈልገናል ማለት ነው። በቃ ከተመ በቃ ይሄ ነው በቃ ይሄው መልሱን ሰጠ። ስለዚህ 130 ሚሊዮን ኩንታል እንግዲህ የኢንዱስትሪያል ጨመርኩም ኤክስፖርታል ጨመርኩም የእንስሳ ከብቶች ምን ነው ያስፈልጉናልና ለከብቶች ምን ነው ልክ እንደዚህ መሰላት አለ። ኦኬ አንድ 130 ሚሊዮን ኩንታል ካስፈለገን ከአንድ ኩንታል ሄክታር ላይ ስንት እናገኛለን? 30 ኩንታል ብንል 30 ኩንታል 130 ሚሊዮን ኩንታል ለ30 ኩንታል ሲካፈል ስንት ነው? ኦኬ ያንን ያህል የመስኖ መሰረተ ልማት ያስፈልጋል። ቁጥሩ ላይ እንትን እንዳታደርጉ እሺ። እንደው ከዚች ጋር አያይዤ እንደዚህ ነው የሚሰላው። አንድ አገር በመስኖ ምን ያህል መሬት ማልማት አለባት ሲባል ከዚህ ትመጣና እዚህ ጋር ከደረስኩ በኋላ በአመት ስንት የገዛ መሬት ላይ እናመርታለን ስትል ቅድም ያልነው ምርታማነት አለ። ምርታማነቱን ከፍ ስናደርግ ደግሞ መሬቱ ዝቅ ይልልናል። ሁለት ጊዜ ስናመርት ደግሞ መሬቱ እንደገና ዝቅ ይልልናል። አየህ ምርታማነቱ በቀነሰ ቁጥር የመስኖ መሬት የሚያስፈልገን ሰፊ ይሆናል ማለት ነው። ሁለቴ የምናመርት ከሆነ ደግሞ በጣም በግማሽ 1.5 ጊዜ የምናመርት ከሆነ እንደዛ ይቀንስልናል። እንደዚህ ተደርጎ ነው የሚወሰነው። ከዛ ላይ ምን ጨምራለን? ምን ያህሉን ወደ ኤክስፖርት እናርጋይ፣ ምን ያህል ደግሞ ኤክስፖርት ማድረግ አለብን ስትል ገበያውን እያየህ ቀስ እያልክ ታሰፋዋለህ። ምናመርተውን ያህል ኤክስፖርት ገበያ ካገኘን የዛን ያህል መሬት ትጨምራለህ ማለት ነው። ከዛ እየጨመርኩ ትሄዳለህ። ቀለል ያለ ነገር ልንገርህ፣ አሁን ስላለውም ነገር ነግራለሁ። በ10 ስኳር ፋብሪካዎች ምናምን እንትን ሲሉ በአጠቃላይ የመሬት ስፋታቸው 500 ምናምን ሺህ ሄክታር ነበር። የዓለም ጤናና የኢትዮጵያ ጤና ኢንስቲትዩት ባመጡት መረጃ ላይ አንድ ሰው በአመት ጤነኛ የሚባለው ወይም 5.5 ኪሎ ግራም ስኳር በላይ መብላት በአመት። እሺ እንግዲህ ቅድሙን የህዝብ ብዛት አይተህ የሸንኮራ አገዳ ምርታማነትን አይተህ ምን ያህል ራሳችንን ሀገራችንን ብቻ በሸንኮራ አገዳ ስኳር ከሸንኮራ አገዳ በሚገኝ ስኳር ብቻ ከሌላ ምግብ ሳይሆን ከሸንኮራ አገዳ አሁንም ምሳሌ እንውሰድ ነገር ለማቅለል ነገር ምሳሌም ነው። በኋላ በየቤታችን ለምንሰራው ነገር ምሳሌ ያንን ሰንጠረዥ ሁሉም የልማት መጠቀም አለበት። ያ የጤና ኢንስቲትዩት እናንተን ያወጡት 2022 ያወጡትን እንትን ስራዬ አውቄ አስፈላጊነቱን አውቄ ከጨበረኝ በሰንጠረዥ እንትን አድርጌ ጋዜጣ ላይ አቅርቤዋለሁና 5 ኪሎ የሚፈልገው ስኳር ከሁለት አመት በላይ ከሁለት አመት በላይ ያለው የኢትዮጵያ ህዝብ። ስለዚህ እሱን አድርገህ የሀገራችንን የስኳር ምርታማነት የሽንኮራ ምርታማነት ምናምን ስትል ኢትዮጵያ በራሷን በስኳር ለመቻል ስንት ሄክታር እንደምትፈልግ ታውቃለህ? አላውቅም ዶክተር። 45,000 ሄክታር ያስፈልጋል ብቻ ያስፈልጋል። አቅደን የነበረው ግን 550,000 የት ልናደርገው ነበረ? ይሄ ነገር መቀነስ አለበት ብዬ ጽፌያለሁ። እና አሁን ራሱ 79 እና 80 ሺህ ወደ 100 ሺህ ሄክታር እያለማን ነው። ግን ራሳችንን በስኳር አልቻልንም። ይሄን ታውቃለህ እንዴ? አሁን ታዲያ የኔን ጥያቄ መለስክልኝ። ኢምፖርት እያደረግን ነው። ይኸውልህ እዚህ ጋር ነው አየህ። ይሄንን ነው አሁን ላነሳለህ እኮ የምርታማነት እንትን አለ፣ የፋብሪካዎች አቅም አሁን እየተሻሻሉ መሰለኝ። ወንጂ ራሱ ንቅናቄ ጀምሯል። ወርዶ ነበር ምርታማነታቸው ወርዶ ባለፈው ያልነው ድህረ ምርት ብክነት፣ የፋብሪካዎች መዘጋት እንትን ማለት የመሬት ማጣት ምናምን መሰረተ ልማት ያላቸው ማምረት አለመቻል፣ እነኚህም ችግሮች እንግዲህ በራሳቸው ጥናት የሚፈልጉ ግን አሁንም ኢምፖርት እናደርጋለን። አየህ ይሄን ነገር በእርግጥ እንደውም ርዕሱን አስታውሷለሁ ጋዜጣ ላይ ጻፍኩት። በሀገራችን በመስኖ የሚመረተው የሸንኮራ አገዳ ለሀገራችን እንትን እንደሚተርፍ ይታወቃልን የሚል ጽሑፍ ጽፌያለሁ። አየህ እንደዚህ ነው የሀገር ከዛ ምን ያህል ኤክስፖርት ላድርግ ለኢትዮጵያ ህዝብ ያህል ወይም ለኢትዮጵያ ለ250 ሚሊዮን ህዝብ ኤክስፖርት ወይም ወደ ውጭ ልካለው ካል የ45,000 ሄክታር በደንብ ካለማ በኋላ ሌላ 245,000 መጨመር
ስንት ይሆናል? 130 ምናምን አካባቢ ነው የሚሆነው አሁን ያለ ድርሻ። እንግዲህ የኢትዮጵያን ህዝብ እጥፍ ለሚሆን ሌላ ሀገር ሰው ልካለው ለኢንዱስትሪ ልካለው ካል እንዲህ ተወስነዋል። የት ሀገር ልካለው ስንት ልካለው ምናምን ካልኩዋው መሬትህን፣ እርሻህን፣ ኢንዱስትሪህን፣ አለሙያህን፣ መለዋወጫህን፣ ኃይልህን፣ የኃይል አቅርቦትህን፣ የባንክ እንትንህን እያሻሻልክ ትሄዳለህ። አንድ ሀገር ምን ያህል በመስኖ ማልማት አለብኝ ብላ ስትነሳ ከኢትዮጵያ ኮንቴክስት ነው ያነሳሁት። እነኛ አይነት ነገሮች ታሳቢ የሚሻሻል ነገር ካለው የቁጥርም የሚሻሻል ካለው የእሳቤ የአሰምሽን ማሻሻል የሚያስፈልገው ከሆነ ቁጭ ብለን እያሻሻል ነው የምንሄደው እንጂ እንደዚህ ነው እሳቤው መነሳት ያለበት ማለት ነው። እንደው ትንሽ ሂውመረስ ለማድረግ ያህል እንደው በየአጋጣሚዎቻችን የምንበላቸው ሸንኮራዎች አሉ ከስኳር ፋብሪካዎች እነሱስ የሚያደርሱት ብክነት ግን እንደው ታይቶ ይሆን? እንደው ትንሽ እንደኔ አይነት ሸንኮራ በጣም አፍቃሪ አንተ እሱን ስላለህ እንጂ በየሀገራችን አንድ ጊዜ ስኳር ኮርፖሬሽን ችግር ደረሰበት ብሎ ከኩባ ያመጣቸው የሸንኮራ አገዳ ዝርያዎች ፕሮዳክቲቪቲያቸውና ጄኔቲክ እንትናቸው እየጠፋ መጣ። ኦኬ። እና ኮርፖሬሽኑ አደጋ ላይ ነበረ። አንደኛ የኛ ወዳጅ ነው የአገር ውስጥ 10 ዓመት ነው የፈጀበት እሱ ጥናት የአገር ውስጥ ዝርያዎችን ሁሉ እየተከለ መርምሮ አሁን ኮርፖሬሽኑን የማዳን ደረጃ ላይ ደርሷል። አሁን ያነሳውልህ ነገር እንግዲህ በስኳር ፋብሪካዎች ውስጥ ብቻ የሚመጣው ነው። ሰፈራችን አርባ ምንጭ፣ አዲስ አበባ፣ ወንጂ፣ ናዝሬት፣ ሞጆ፣ ዛ ሶዶ ይህም በመላው ኢትዮጵያ መንገድ ላይ የሚሸጠውን አገዳ አልቆጠርም። አይ ስለዚህ ሴፍ ነን። የፋብሪካው ትኩታቸው ዝቅተኛ ነው ተብሎ ከተረሱት ውስጥ ነው። ያ ዶክተር ነው 10 ዓመት ፈጅቶበት አሁን የኢንዱስትሪዎቹ መሰረት ሆኗል። አድኖታል። የመሳሪያ ወንጂ የፍንጫ ስኳር ፋብሪካዎችን አይተሃል። አሁን ሜዳ መንገድ ላይ ሲሸጡ የምታያቸው አገዳዎች ኢንዱስትሪያል ቫልዩ አላቸው። ስለዚህ እነሱንም ወደ ላርጅ ስኬል ብናስቀምጥበት በነገራችን ላይ እንደ ህንድ አንዳንድ ሀገሮች ምን እንደሚያርድሮ ዘይት በየሰፈሩ ሲመረጥ ታውቃለህ? በቃ በተለይ የኑግ ዘይትና አስፈልግን የሚሉና ከሰፈር የሆነ ፕሮፖዛል ማንብቤ ነበር። አንተ የሆነ የጥናት እቅድ ጣና ሐይቅ ዳር ከባህር ዳር ወጣ ብለህ ጣና ሐይቅ ዳር ወደዛ ስትሄድ ወደ ፏፏቴ ውስጥ በጣም የሸንኮራ አገዳ እንትኖች አሉ። ገበሬዎች በጣም ያመርታሉ። እዛ አካባቢ አነስተኛ ስኳር ፋብሪካ ማቋቋም አይታል። እዛ አካባቢ የመንደሩ አካባቢ እንትን ቢል አሁን ከመስኖና ከእንትን እንዳይወጣብን የሸንኮራ አገዳ መሬታችን ይበቃናል ኤክስፖርት ለማድረግም፣ ግን ምርታማነትን እንትን ማሻሻል አለብን። እኔም ጓደኞቼም በፋብሪካ ደረጃም በእንትን እየተሞከረ ያለ ነገር አለ። መቀጠልና ማሻሻል አለብን። እኛም እናንተም እዚህ ላይ መስራት አለብን። በዛ አይ ባይሰዌ ይሄንን ፕሮግራም መስራት ከጀመርኩ በኋላ የህንዶችን ፕራክቲስ በተለይ ትልቁ እንግዲህ አንዱ የስኳር አምራች ሱክሮቴክ የሚባል የህንድ ካምፓኒ ነውና የሱን ፕራክቲስ መነሻ ሀሳቦችን ስናይ በጣም የገረመኝ በሃውስሆልድ ደረጃ ስኳር ሸንኮራ አገዳን በቤት ውስጥ አምርተው እኮ የሚሸጡ በጣም ብዙ አሉ ህንድ ውስጥ። እንግዲህ የዳና ኮቴጅ ኢንዱስትሪ እሱ የኢንዱስትሪ ምናምን ከተና ስለሆነ እስቲ ወደ መስኖ እንሂድና ያኛው የኢንዱስትሪያን ከሚያርግስና ከተነሳንበት እንትን ሰፊ ርዕስ አካል በጣም ሰፊና ልንወያይ በሚገባ ነው ለዛሬ እንትናችን። እኔ እንደው ሀሳብህን ለመደገፍ ብዬ ነው እንጂ ዶክተር እውነት ለመናገር ምንድን ነው እኛ አሁን ትኩረታችንን አድርገን እያለን ያለ ነው የቆላን ማና ግብርናን ነው። ግን ወደፊት ይህ ምንድን ነው የሚባለው የመስኖ ልማት ፋብሪካችንን በጣም እንደሚነካካ በደንብ አጽንኦት ሰጥተን ለማለፍ ነው። እንደው አሁን ይህንን ጥያቄ ብጠይቅህ በነገራችን ላይ እዚህ ጋር እንደውም አንድ ልጨምርልህ ከሆነ አይቀር መስኖ ማለት በግብር ራስን ብቻ ማለት አይደለም። ለምንድን ነው እኛ በብዛት ወደ ኤክስፖርት በዝናብ ላይ ጥገኛ ስትሆን ምርቱን ልታገኘው ትችላለህ። እዚህ ጋር አንድ ነገር ልጨምርልህ ወሳኝ ስለሆነ ከመስኖ ጋር ምርቱን ልታገኝ ትችላለህ። ግን በዝናብ የምታመርተው ምርት ጥሩ ኢንፑቶች ግብአቶች እንደ ዘር
እንትን ምንድነው ይሄ ፈርቲላይዘር ማዳበሪያ ማሽነሪ የሰው ሀብት ቴክኖሎጂ ልትጠቀምበት ያዳግታል የዝናብ እንትን ኦኬ በዘነበውና በበቀለው ነው ያንተን ስለዚህ ኤክስፖርት ላድርገው ለምንድን በዛት የኢትዮጵያ ምርት በኤክስፖርት ገበያ ላይ ችግር ደረሰበት ወይም ምርቱ እንትን ስለሆነ ተመለሰ የሚባለው በመስኖ ስታመርት ግን በአግባቡ ግብአት ተሰጥቷል ሜካናይዜሽን ይሄ እርሻ መሳሪያዎችን ተጠቀማለህ መድኃኒቶችን አስፈላጊ የሆኑትን ትረጫለህ በጊዜ ታርሳለህ በጊዜ ውሃ ትሰጣለህ ተመሳሳይ ምርት ታመርታለህ ተመሳሳይ ጥራት ያለው ምርት ስታመርት ተወዳዳሪ ትሆናለህ አየሁ ውሃውን በአግባቡ ነው የምትሰጠው ንጥረ ነገር ይሄ ምንድነው ፈርቲላይዘር ማዳበሪያ አይባክንብህም አይበዛም አያንስም በጥብጠህ ልትሰጠው ትችላለህ ልታረግ ትችላለህ በጊዜው ታጭዳለህ መሬትህን ታለሰልሳለህና በወቅቱ ገበያ ላይ ታደርሳለህ ሌላኛው ኦኬ በወቅቱ ተተክልና ገበያው በሚፈልገው ታይም ላይ እንዲሰበሰብ ምርቱ አቅደህ እነሱ በሚፈልጉት ልክ ልታመርት ትችላለህ ስለዚህ ዝናብ ከሆነስ ሁሌ ወይ ጥቅምትና እንትን ህዳር ላይ ነው የምትሰበስበው አይደል ከዛ ስቶር ነው የምታረገው ወይ ገበያ ታፈላልጋለህ ጥራቱ አለ አመራረቱ ልዩነት ይፈጥራል አንዳንድ ጊዜም ዝናብ ይጋፋል የተለየ አንደኛው ምርት አካባቢ አንደኛው ገበሬ የተለየ አንደኛው ገበሬ የተለያየ ስለሚሆንብህ ተመሳሳይ ኢንዱስትሪ ራሱ እንደ ጥሬ ዕቃ እንዳይቀበለው ችግር ይሆንበታል ሁለት አይነት የበቆሎ ዘር መፍጫ ላይ ይቀበልልህ ይችላል የዚህ አይነት ነገሮች አሉት የመስኖ ሌላው ሂድን የሆነ ውስጣዊ እንትኑ ደግሞ እሱ ነው ዶክተር ዩሱፍ ጊዜ ኖሮ ነው ይሄው ቅድም ያልከው የመንገድ የባንክ የምናምን የሚመጣው እዚህ ጋር ነው ምርት አስተማማኝ ሲሆን ገበያ ስታገኝ ስትወዳደር ባንኩ ይመጣል መንገዱ ይመጣል ባቡሩ ይመጣል መሐንዲሱ ይመጣል ገበሬዎች መለዋወጫው ይመጣል ነዳጁ ኃይል ታመነጫለህ አስተማማኝ ነገር ታገኛለህ ኃይል ለማመንጨት አስተማማኝ ይሆናል ለምሳሌ ከሱፐር ፋብሪካዎችና ከተረፈ ምርት ኃይል ማመንጨት ትችላለህ አሁን በመልህ የጥራትና የምርት የጥራት መለያየት የአይነት መለያየት የጥራት መስተጓጎል አንድ ኢንዱስትሪ አቁመህ በእነዛ ገበሬዎች ምርት መተማመን አትችልም ኦኬ እንደው የመስኖ እንትን ከዚህ ከምግብ ራስን ከመቻል በዘለለ አገራዊ እንትኑ ደግሞ ይሄ እሺ እንደው ዶክተር ዩሱፍ በጣም አመሰግናለሁ ቴክኒሻናችንም ማርዘነብ እስከ ያንተንና የኔን ግንኙነት አንዳንዴም ጥራቱ እንትን ሲልም ያስታወሰችኝ ነበር ትልቅ ስራውን ሰርታለች ሰዓትም ስለጨረስን በጣም ያመሰግንኩኝ እንደው የሚቀጥለው ሳምንት ያው ቀጣዮቹን ደግሞ እንጨርሳቸዋለን ብዬ ተስፋ አደርጋለሁ ዳናት አመሰግናለሁ እንግዲህ የመስኖ ጉዳይ እንደዚህ ሰፊና በጣም እንትን ነው አሁንም ማመስገን ፈልጋለሁ ርዕስ ላይ ይሄን ያህል ጊዜ ደጋግመን መግባታችን በሰፊው እንቀጥልበታለን አድማጮችንን ማመስግንልኝ እኔም አመሰግናለሁ እኔም በጣም አመሰግናለሁ ዶክተር ዩሱፍ እንግዲህ ይህ ፕሮግራማችን ሁሉ ጊዜም በዚህ ሰዓት በአቢሲኒያ መልቲሚዲያ ፕሮዳክሽንና ከኤፍኤም አዲስ 97.1 ጋር በትብብር የሚደረግ ዝግጅት ነው ዶክተር ዩሱፍን በጣም አመሰግናለሁ ለዚህ ፕሮግራማችን እዚህ በመገኘት አድማጮቻችን ደግሞ በሐሳብ አስተያየቶቻችሁን እስካሁን ድረስ በማዳመጥ ከኛ ጋር ስለዘለቃችሁ እናመሰግናለን መልካም ለተሰንበት መልካም ውድ ላለው እንግዲህ በሚቀጥለው ፕሮግራማችን እስክንገናኝ ድረስ መልካም ሳምንት አመሰግናለሁኝ እኔ ዛሬ ፕሮግራሙን ከዚህ ቀጥታ ሳስተላልፍ የነበርኩት ዳናት ነኝ አመሰግናለሁ ኤቫሶ በአገራችን ሁለንተናዊ የግንባታ ዘርፎች ላይ የሚያተኩር ሳምንታዊ ሬዲዮ ፕሮግራም በኤፍኤም አዲስ 97.1 ኤቫሶ በግንባታ ዙሪያ የወጡ ህጎችን አዋጆችና መመሪያዎችን በዘርፉ ባለሙያዎች በጥልቀት እያስተነተንን የሀገራችንን የግንባታ ሂደት ዘመኑ ከደረሰበት ቴክኖሎጂ ጋር በሚገባ እያናጸርን በዲዛይን በፕሮጀክት ግበራና አፈጻጸም ላይ አዎንታዊ ሐሳቦችን እያዋጣን ዕውቀትን ከትውልድ ለትውልድ እናዋውሳለን ኤቫሶ አቢሲኒያ መልቲሚዲያ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ዘውትር እሁድ ከቀኑ 8 ሰዓት ጀምሮ በኤፍኤም አዲስ 97.1 በመላው ዓለማችን ይደመጣል
ጥራት ያለው ግንባታ ዘመን ተሻጋሪ ነው። ትውልድን በእውቀት ሀገርን በአብሮነት እንገባ። ኤቫሶ